ሰላም ጤና ይስጥልኝ። እንደምን አላችሁ? ደህና ናችሁ ወይ? ዛሬ እምኒራ እኔ ቤት ናት። የጸይም አሳ መሳይ የባህር አሳ እና ቁርሳችን ዛሬ ክልሸይ ሰዑዲያ አንድ ጇን ትንሽ በነገራችን ላይ እኔ እዚህ አሞኝ ለረፍት ነው የመጣሁት ለሚጋ በረዶ ቤት በጆክ ውሃ ሞልታችሁ ካስቀመጣችሁት ብዙ ጊዜ ጠርሙስ እንኳን ይፈነዳብናል እዛው ፍሪጅ ውስጥ እያለና አደራ የምንለው ነገር ምንድነው ልንረሳ ስለምንችል ከቻላችሁ በረዶ ቤት ተሳባሪ እቃዎች ባታስገቡ መልካም ነው። እሷ በጆክ ውሃ ከታ አደረ። ከዛ ጠዋት ብድግ ስታረጊማ ፈነዳና እጇን ይሄ ዋና የነርቭ ቦታዋን የደም ስሯን ቆረጣት ማለት ነው። እዛ ደግሞ አመልያ ወይም ቀዶ ጥገና ሲደረግላት የአንዱን የነርቭ ስሯን ወደ ሌላ የተንታታ አርገው ተሰፍቶ እጆቿ ወደ መዞር ምንም ስራ እንትን ብሎ በቃ እንደ መዞር ሆነ። አሁን ኢትዮጵያ ውስጥ ከመጣች 3 ወሯ ነው እና ሰርጀሪ በድጋሚ የተሰራውን ተፈቶ በአዲስ ከጣቶቿ ነርቭ እየተወሰደ እየተስተካከለላት ነው ማለት ነው። አለርት ሆስፒታል አዲስ አበባ። ስለዚህ እኛው ምንድነው ጥንቃቄ አድርጉ። በረዶ ቤት የተሳባሪ ነገሮችን ስታስገቡ በጣም ጥንቃቄ ሊኖራችሁ። ምክንያቱም ከፍታችሁ ያስኩት ስትሉ ከፈነዳ ያኔ ፊታችሁ ተሳባሪ ነው፣ ጆክ ነው፣ ትልቅ ወፍራም ጠርሙስ ነው። ፓወር ስላለው ፊታችሁን ሊያበላሻችሁ ይችላል፣ ሊገላችሁ ይችላል፣ አንገታችሁን ሊቆርጣችሁ ይችላል። ምክንያቱም ወይ ጎንበስ ብለን ነው የምንይዘው ወይ ደግሞ ከላይ ስለሆነ በረዶ ቤት የሚያገኘው አለጦል ፊታችን ነው ማለት ነው። ጥንቃቄ አርጉ እንዳትሞቱ። በጣም ጥንቃቄ ከባድ ነው። ሰው ሀገር ላይ ስደተኛ ሲቆም በጣም ከባድ ነውና ራሳችሁን ጠብቁ። አላህ ይጠብቃችሁ። ሰበብ አድርሱ። አንድ ሰዓት ወላ ራሳችሁን ለመጠበቅ ሰው እና እንብላ ነው። እኔ የአረብ ሀገር ምግብ ናፍቆኛል። ለመብላት ቆይቻለሁ። ያላ ሲላ አለ አንተ ስልኩ ላይ ቤት ካትላርጋ እንግዲህ ነብዬ ስለተቀበልሽኝ ቤትሽንም ልብሽንም ተጣጣቂ ስለተቀበልሽኝ በጣም አመሰግናለሁ። ደግሞ እንዳሳደገኝ ማህበረሰብ ለትልቅ ሰው፣ ለጠንካራ ሰው፣ ለተወሰው ደግሞ ጋቢ ይገባልና በጣም ነው ወድሽ በለውዙ ነገር ጥንካሬ ስለሆነ በተለይ ለኛ ለስደተኞች ጥሩ ነገር ሰርቶ መለወጥን ስላሳየሽን እና ሴት ልጅ ደግሞ ተሰብረን ለማትቀር ጠንካራ እንደሆነች ስላሳየሽን በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እንዳከበርሽን እግዚአብሔር ያክብርልኝ። እንደዚህ የከበደ እንጀራ ይስጥሽ። እንደዚህ ማታነሽው ይሄ ምን ላረገው ነው ይሄ ምን እንዴት ሊሆን ነው የሚባል የዕለትም የኑሮም የህይወትም የሀያትም የከበደ ነገር ይስጥሽ። አንቺ እንደዚህ የሚያምር እኔ ጋቢ ይገባታል ብለሽ እንደ ትልቅ ሰው አድርገሽኝ የኔ ወድ እውነት በጣም ነው የማመሰግነው በእውነት። ታደገኝ ማህበረሰብ ደግሞ የሆነ ትልቅ ሰው ማለት ለጠንካራ ሰው ጋር ለአባቶች አሁን ብዙ ጊዜ ይሰጣልና ጠንካራ ስለሆንሽ አመሰግናለሁ። ለጥንካሬሽ ነው። አመሰግናለሁ። ለጥንካሬሽ ከዚህ በኋላ በደንብ እንድትበረቺ በተለይ ለእኛ ለሴቶች ለስደተኞች ጥንካሬን እያሳየሽን ስለሆነ እንደሚቻል እያሳየሽን ስለሆነ እናመሰግናለን። የሚያምር ጋቢ ነው። የሚያምር እንጀራ ይስጥሽ። ያላሰብሽው ይስጥሽ። ያላሰብሽው ይስጥሽ። የሚያምር እንጀራ ይስጥሽ። ሁሉም ነገር እንደዚህ ፍክት ያለ ይክፈትልሽ። ባላሰብሽው ባላመንሽው ጊዜ ባልጠበቅሽው ጊዜ ያላሰብሽው እንጀራ የሚያምር የተዋበ ይገባታል የሚለውን ፈጣሪ ቅርብ ያድርግልሽ። ጤናሽን ይስጥሽ። ከምንም በላይ የሰው ልጅ ጤና ነው። ጤና ከሌለ ምንም ዋጋ የለውም። ንብረትም ዋጋ የለውም። ምንም የለውም። በቃ እኔ እግሬን አሞኝ እንደዚህ ቻቀፌ ቁጭ አልኩኝ።
አልነሳም አልራመድም። በቃ ሙሉ ነው ያዘኝ እና ፊዚዮቴራፒ እዚህ የፈረንጆች ድኩማ የሚባል አለ። እዛ እየተወሰድኩኝ ፊዚዮቴራፒ ሰራ ነበር። እኔ ያው ብዙ ሰዎች ይደናገጣሉ ብዬ በሚዲያ አላወጣሁትም። ከሚዲያ 1-2 ወር ጠፋሁኝ። እንደዚህ ባቀፍኩና በተቀመጥኩ ሰዓት በጣም ብዙ ትምህርት ነው ያስተማረኝ። እድሜ፣ ጊዜ፣ ገንዘብ፣ ከሰው ጋር ያለኝን ርቀት፣ ቅርበት ምናምን በቃ ብዙ ነገር በህይወቴ ጉልበቴን ያቀፍኩ ቀን ተምሬያለሁኝ። በቃ ይሄ ነው ለምለም፣ በቃ ይሄን አህለው ማለት ነው አልኩኝ። ይሄን አህለው ማለት ነው ለምለም። እኔ በጣም ብዙ ነገር ነው የማስበው። ባላሰብኩት ጊዜ ነው እንደዛ የሆንኩት። ሽምድምድ አደረገኝ ማለት ነው። እና እኔ እድናለሁ ብዬ አላሰብኩም። እግዚአብሔር ደርሶልኝ ዳንኩኝ። ዛሬ እንደዚህ በእግሬ እየሮጥኩኝ እየተሯሯጥኩኝ ስራዬን እየሰራሁኝ ነው። እግዚአብሔር ይመስገን። ታማችሁ ምድኑበትን ፈጣሪ መድኃኒቱንም ሕክምናውን ቦታ ያገናኛችሁ። ሌላ ይሄ ነው እና ራሳችሁን ጠብቁ። እንደሱ አይነት እንዳይገጥማችሁ። ደግሞ ማለት የሆነ ይሄ ጋቢ ለትልቅ ሰው ለሽማግሌ ነው ለአባት ነው ብዬ ነው ሁልጊዜ አይምሮኝ። ለካው ለወጣትም ሲሰጥ ያስደስታል ማለት ነው። የምር እንደ ማለት ስሜቱ ይለያል። ማርያምን ከዚህ በኋላ ግን እኔ ለወጣት ራሱ ጋቢ ስጭ ያለ እግዚአብሔር አስቤው አላውቅም። እኛ ለወጣት ወይ ቦርሳ ወይ የሆነ ፒክ ነገር የሆነ አበባ ቸኮሌት የሆነ ግብዣ ነገር ነው የምታስቢው እንጂ እንደዚህ ጋቢ እኔ አስቤው አላውቅም። ግን በጣም ነው ደስ የሚለው። ገብርኤል ድንቅ ደስ ብሎኛል። የበለጠ ደስ ብሎኛል። ደስ ሰለች በጣም ደስ ያስደነግጣል። እና ለካ ሽማግሌዎች ለዛ ነው ጋቢ ልበሱ ደንግጥ የሚያርቃሉ ምናምን የሚባለው። ገባሻ? እውነት ነው ማርያምን። እኔ ራሱ በቃ ለዚህ የሆነ እኔ አሁን እንደ ባህል ምናምን ነገር በቃ ባደኩባቸው ባህሎች በቃ ይሆናል ለትልቅ ሰው ወይም ደግሞ ትልቅ አንደላ ነው በቃ አይደለ ለጠንካራ ሰው ለምን እንዲህ አባቶች ጠንካራ ስለሆኑ ጎበዝ ስለሆኑ ጥሩ አሳዳጊ ስለሆኑ የሚሰጣቸው። አንቺ ደግሞ በተለይ ለኛ ለስደተኞች በጣም ጥንካሬ እንደሚቻል በቃ በብዙ ነገር ስደተኞች በቃ ይሄ አይገባቸውም ወይም ደግሞ ለኛ ተቆርቋሪ ነች ብዙ ጊዜና ለዛ ይገባሻል። አመሰግናለሁ ስለወደድሽ ደስ ስላለሽ ነው። በጣም ደስ ብሎኛል። ክብር ይለኛል። እግዚአብሔር ያክብርልኝ። በዚህ አጋጣሚ ደግሞ አንድ ማሳለፍ መጣለ ያሺ ጓደኞች አሉና አሁን የአደጋ ከደረሰብኝ 6 ወር ነው። 3 ወሩን እዚህ ሀገር ነው፣ 3 ወሩን እዛ ቆይቻለሁና በብዙ ነገር እውነት እኔ መልካሙኛ አይደለም። ምናልባት የእናቴ ዱዓ ምናልባት እነሱን ሰጠኝ ብዬ ማስበውና በጣም በተቸገርኩበት በጣም ማለት ህይወት በጨለመችብኝ ጊዜ አብሮኝ ነበሩና ሳይሰለቹ ደሜን እያጠቡ በቃ ይሄ አደጋ ያው ነርቭ ደም ስር በጣም ከባድ ነውና ከጎኔ ነበሩ። ደሜን ሳይሰለቹ ምናልባት አንዳንዴ እኮ ገላችንን ለእናታችን እንፈራለንና በቃ ሳይጸየፉ ምንም ሳይሉ ደሜን እያጠቡ ዛሬ ላይ ያው 6 ወር ነው። ዛሬ ላይ እየታከምኩም እያሳከሙኝ ያሉት እነሱ ናቸው። የቤት ልጆች ወይንም ደግሞ ጓደኞቼ በጣም የምወዳቸው ጓደኞች አሉና አንዳንዴ መልካሞች ለመልካሞች የተገቡ ናቸው ይባላል ቁርአን ላይ። ግን እኔ መልካሙኛ አይደለም በቃ አላህ ለኔ እነሱን ሰጥቶኝ ነው እንጂ የኔ መልካምነት አይደለም እነሱን የሰጠኝና በጣም ወዳቸዋለሁ። ማለት አላህ የኔን ወንጀል አይቶ ሳይሆን ለእናንተ ሲል አድኖኝ ተሽዬ የተሻለ ደረጃ ደርሼ ደግሞ ያቺ እናንተ የምትሏት ሙኒራ እንደምሆን ብዙ ጊዜ ስለኔ ሲያወሩ ስለሌላ ሰው የሚያወሩ ይመስሉኝና ያቺ እናንተ የምትገልጿት ሙኒራ እንደምሆን ተስፋ አደርጋለሁ ኢንሻአላህ ባለፈቀድ እና ለኔ ለከፈላችሁት ዋጋ ሁሉ አላህ አጅራችሁን አያጉድልባችሁ። አሜን። እና ለምዬ አንቺንም ይሄን እድል ስለሰጠሽኝ እና በጣም ነው የምወዳችሁ ወላሂ አላህ በሚያውቀው ለእናንተ ነፍሴን መስጠት ካለብኝ ወላሂ እሰጣለሁ። ለምን እነሱ ከራሳቸው በላይ ለኔ እኔን ያስቀድማሉ በብዙ ነገር። አንዳንዴ እኮ አንዳንድ ጓደኛ በደስታ ጊዜ ኑሮ በሀዘንሽ ጊዜ ኑሮ ትክክል። እና ይሄ አደጋ ብቻ አይደለም ከዛም በፊት ብዙ አደጋም ደርሶብኛል። በቃ ብዙ ችግርም በጣም በእስር ተሰቃይቼ አውቃለሁ። ከአንድም 2 ታስሬያለሁ እና
እኔ ወፍሬ ከእስር ቤት ስወጣ እነሱ ከስተዋል። እኔን እያሰቡ ለኔ እያሰቡ ነው። በጣም ነው የምወዳችሁ። አላህ በቃ አጅራችሁን አይብላባችሁ እና በጣም ወዳችሁ። አላህ ይጠብቃችሁ። አሜን። ከእንደዚህ አይነት ደግሞ ካልታሰበ ነገር ሁሉም ስደተኛ ማለት የሰው ቤት ከባድ ምንም ሊደላሽ ይችላል። ልትደሰቺ ለሆነ ሰዓት ብስቂ ሰው ቤት ላይ ትንሽ ጊዜ ነው ብስቂው። ሳቅሽ ራሱ ልክ አለው። ስስቂ ራሱ መጠን አለው። ድምፅሽ መጠን አለው እና አላህ ሁላችንም ከሰው ቤት አውጥቶ እንዲህ ካልታሰበ ነገር ይሄ አደጋ ሲደርስብኝ በቃ በሁሉም ነገር ጭልም ያለብኝ ይታላል ዜሮ ከዚህም ከዛ ከሁሉም ነገር ዜሮ በሆንኩበት ሰዓት ነበርና አላህ ደግሞ ጥሩ ላይ ጥሩ እነሱን ሰጠኝ። ዛሬ ላይ ያለሁት እየታከምኩ ያለሁት በእነሱ ነው እና በጣም አመሰግናለሁ። በጣም ወዳችኋለሁ። ለሚያንቺንም አላህ ያክብርልኝ። አላህ ለምትወዳቸው ሰዎች ሁሉ አላህ ያኑርሽ። በጣም አመሰግናለሁ እድሉን ስለሰጠሽኝ። እቺን እድል ፈልጋት ነበር ብዙ ጊዜና አላህ ይጠብቃችሁ።